ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የወሎ ፋኖ የሚሰራቸውን ተአምራዊ ጀብዶች አጠናክሮ ቀጥሏል። በምሬ ወዳጅ የሚመሩት የወሎ ፋኖች ኦሮሚያ ልዩ ዞን በመግባት የፊለዌ ከተማን ተቆጣጥረዋል። የኦሮሚያ ሚሊሻና የአገዛዝ ወታደሮች በብዛት ሙትና ቁስለኛ የሆኑበት ውጊያ ሲደረግ ፋኖ ከተማዋን ከተቆጣጠረ በኋላ የኦሮሞ ብሔረሰብ ነዋሪን ሰብስቦም ስለ ፋኖ ትግል በሰጠው ማብራሪያ የኦሮሞ ተወላጆች ደስተኛ መሆናቸው ሲነገር፣ ሁለት የኦሮሞ ተወላጆች ከነሙሉ የግል ትጥቃ ፋኖን ተቀላቅለዋል። የኦሮሞ ማህበረሰብ ትግሉ የኛም ነው በማለት የፊለዌ ከተማ ነዋሪዎች በመዋጮ ለፋኖ ከ400 ሺህ ብር በላይ ስጦታ ማበረከታቸውም ተነግሯል። በግፍ የታሰሩ እስረኞች በፋኖ እስር ቤቱ ተሰብሮም ተለቀዋል። ዝርዝር ይዘንበታል። በሌላ በኩል በጎጃም መሬት ያንቀጠቀጠ ውጊያ ሲደረግ ጎጃም በአገዛዙ ሰራዊት ከባድ መሳሪያ ተኩስና ሩጫም ስትደበላለቁላለች። በበርካታ አካባቢዎች ውጊያ ሲደረግ በባህር ዳር ዙሪያ 631 የአገዛዙ ጥምር ጦር የተደመሰሰበት ውጊያም ተደርጓል። በዝርዝር የሚደመጥ መረጃ ይዘናል። ወዲህ ደግሞ የባለስልጣን ጠባቂ የነበሩ ቪአይፒ ጠባቂዎች ፋኖን መቀላቀላቸው ሲነገር፣ የአብይ ጠባቂዎች የሪፐብሊካን ጋርድ በአማራ ክልል በፋኖ ጦር እየተደመሰሱ መሆኑም ተነግሯል። ዝርዝር ይዘንበታል። በሌላ በኩል የአርሲው ጭፍጨፋ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢሮ መድረሱም ተነግሯል። የኔዘርላንድ ፓርላማ ስለ አርሲው ጭፍጨፋ ቆፍጠን ያለ ማስጠንቀቂያም ሰጥቷል። የአብይ አህመድ የደህንነት ቢሮ የኦርቶዶክስ ጳጳሳትና የእስልምና ሼኮች ላይ በያዘባቸው ሚስጥራዊ ቅሌት እያስፈራራቸው መሆኑም ተነግሯል። ሁሉም መረጃ በዝርዝር ይቀርባል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኳቸው ዘገባዎች አልፋለሁ። የኢትዮጵያ ህዝብ ዝምታን መርጧል። ሀገሩ አይኑ ያየ እላዩ ላይ እየፈረሰች ነው። ታጣቂዎች እንደ ጉድ ፈልተዋል። ሀገሪቷን እያስተዳደርኩኝ ነው የሚለው ብልጽግና ሁሉ ነገር ከቁጥጥር ውጭም ሆኖበታል። ምን ማድረግ እንዳለበት እንኳን አያውቅም። የፋኖ ኃይሎች የብልጽግናን መንግስት መገዝገዝን ቀጥለውበታል። ሀገር አማን ብለው የአማራ ክልል ፕሬዝዳንት አረጋ ከበደ በዚህ ሳምንት ላሊበላ ሄደው ጥቃትም ተሰንዝሮባቸው እንደነበረ መዘገባችን ይታወሳል። ላሊበላ እንደደረሱ ፋኖ ኃይሎች ጥቃት ደርሶባቸው ነበር። አጃቢዎቻቸውም እንዲሁ መገደላቸውን መዘገባችን አይዘነጋም። አሁን እየወጡ ባሉ መረጃዎች ደግሞ የፋኖ ኃይሎች መረጃው ቀድሞ ድረሳቸው እዚያው ካሉ ከክልሉ ባለስልጣናት መሆኑን አረጋግጠናል። ይሄ ማለት ከፋኖ ጋር የሚሰሩ ባለስልጣናት አሉ ማለት ነው። እናም መተማመን በብልጽግና ቤት ጠፍቷል። የክልሉ ባለስልጣናት ቋንቋቸው ተደበላልቆባቸዋል። ሰሞኑን አብይ አህመድ ካቢኔያቸውንና ሚስታቸውን ይዘው ጎንደርና ባህር ዳር ተገኝተውም ነበር። አብይ አህመድ ሲወጡ እንጂ ሲገቡም አልታዩም። ይሄም በፋኖ እጥቃለሁ በሚል ስጋት ነው። የአማራ ክልል ጦርነት አሁንም ተጠናክሮ ቀጥሏል። ከሁሉም የበለጠ እንክብካቤ የሚደረግለትና ፈረንሳይ ሄዶ የሰለጠነው ሪፐብሊካን ጋርድ ፋኖን ለመፋለም ወደ አማራ ክልል ዘምቷል። የሪፐብሊካን የጥበቃ ኃይል በመከላከያ ስር ያልሆነ የአብይ አህመድ የግል ጠባቂ ነው። በአጼ ኃይለ ሥላሴ ጊዜ የክቡር ዘበኛ ሲደረግ እንደነበረው ሁሉ የሪፐብሊካን የጥበቃ ኃይልም በአብይ ላይ የመከላከያው ሰራዊት መፈንቅለ መንግስት እንዳያደርግ ካሴረም የሚከላከል ሰራዊት ነው። ይሄ ኃይል በልዩ ሁኔታ የሚሰለጥን አያያዙም ከሌሎች ወታደሮች የተለየ ቅምጥል ነው። የአብይ አህመድ የመጨረሻ ምሽግ ይህ ኃይል እንደሆነም ይነገራል። ፈረንሳይ ሁሉ ሄዶ በደንብ የሰለጠነ ኃይል ነው። ግን ይኸው መከላከያው ስላልቻለ ከመቀመጫው አዲስ አበባ አንስተው ወደ አማራ ክልል ከላኩት 2 ዓመት አለፈው። ቀስ በቀስ ቁጥሩ እንደ ብርቅዬ አራዊትም እየተመናመነ ሄዷል። የሪፐብሊካን ዘብ አሁን ተራ ወታደር ሆኗል። እንግዲህ ፈረንሳይ ራሷ ወታደሮቿን ካላከች በመከላከያውና በሪፐብሊካን ዘብ የሚመጣ ነገር እንደሌለም ተረጋግጧል። አሁንም ፋኖን
በጦርነት ማሸነፍ አይቻልም። እያንዳንዷ ቀን ለፋኖ ጥንካሬ ለመከላከያው ደግሞ ድክመትን እያዋለደች እንደሆነም እያየን ነው። ስለዚህ መፍትሄው መከላከያው ድክመቱን አውቆ በቀኝ ብሎ ክልሉን አስረክቦ መውጣትና የፋኖ ኃይሎች ተነጋግረው እንዲረከቡ ሁኔታውን ማመቻቸት ነው የሚሉ በርካታ ተንታኞችም አሉ። የሀገሪቷ ሁሉም አይነት ጦር ወደ አማራ ክልል ዘምቷል። ነገር ግን ፋኖን ማጥፋት አልቻሉም። አሰብ ይሰፍራል ተብሎ የተጠበቀው የባህር ኃይል በሰሜን ሸዋ ዞን ከፋኖ ኃይሎች ጋር እየተፋለመ በየቀኑ በፋኖ እንደ ቆሎ እየተቆረጠመ መሆኑም ይታወቃል። አሁን ደግሞ ሪፐብሊካን ጋርዱም ዘምቷል። ሀገሪቷ በጦርነት እየታመሰች ነው። ኢኮኖሚዋም ክፉኛ ደቋል። የብር የመግዛት አቅም ተዳክሟል። ለመንግስት ሰራተኞች ደሞዝ መክፈልም መንግስት አልቻለም። መስከረም ወር የገንዘብ ሚኒስትሩ አህመድ ሽዴ ለመንግስት ሰራተኞች ደሞዝ ተጨምሯል ብለው ነበር። ወዲያውኑ የኑሮ ውድነቱ ጣራ ነካ። ኑሮ ውድነቱ እየተባባሰ ከሄደ ደሞዝ ተጨመረ አልተጨመረ ዋጋ የለውም። እንኳን ጭማሪ ሊከፍል ይቅርና ለጭራሹ ደሞዝ የመክፈል አቅሙም የለውም። በተለያዩ የሀገሪቷ ክፍሎች መምህራንና ሐኪሞች ተቃውሞ እያሰሙ ይገኛሉ። የተቃውሞ መንስኤ ምክንያትም ደሞዝ ከተከፈለን 2 ወር አለፈን የሚሉ ነው። አንዳንድ አካባቢዎች ደግሞ 8 ወር ሙሉ ደሞዝ ያልተከፈላቸውም አሉ። በአርሲ የኦርቶዶክሳውያን ግድያም ቀጥሏል። መንግስት ባላየ ባልሰማም እያለፉ ይገኛል። ለነገሩ ሞትን አታዳንቁ፣ አሜሪካም ሰው ይሞታል የሚል መሪ የንጹሃን ግድያ ያስቆማል ብሎ መጠበቅ ከዝንብ ማር እንደመጠበቅ ነው። የሃይማኖት ጉባኤ ተብየው ደግሞ በኦሮሚያ ክልል አርሲ ዞን የሃይማኖት ግድያ ሳይሆን ፖለቲካዊ ነው ሲልም ተሳልቋል። ጥቃቱን የፈጸሙት ፋኖና ሸኔ ናቸው ሲልም በኦርቶዶክሳውያን ላይ አሹፏል። ምዕመናኑም በዚህ ጉዳይ ተናዷል። በጳጳሳቱ ላይ ቁጣውንም እየገለጸ ይገኛል። ምዕመኑ ጳጳሳቱ ፊት ለፊት ወጥተው መፍትሄ ይፈልጉልን እያለ ይገኛል። ጳጳሳቱ ፊት ለፊት ወጥተው የመቃወም ሞራል እንደሌላቸው የውስጥ ምንጮቻችን ለሚዲያችን ነግረዋል። ምንጮቹ እንደሚሉት ጳጳሳቱ በሙስና ተጨማልቀዋል። ስለ ጳጳሳቱ ሚስጥር የያዙ ሰነዶችም መረጃዎችን ደህንነት ቢሮ ይዞባቸዋል። አንድ ነገር ወጥተው ለመናገር ሲሞክሩ በስልካቸው ያ ሚስጥር መረጃ ይላክላቸዋል ሲሉም ነግረውናል። ሼሆቹም ቢሆኑ ልክ እንደ ጳጳሳቱ ብዙ ሚስጥሮች በደህንነት ቢሮም ተይዞባቸዋል። በኦሮሚያ ክልል ሸገር ከተማ ያ ሁሉ መስጊድ ሲፈርስና ሙስሊሞች ሲገደሉ ሼሆቹ ዝም ያሉበት ምክንያት በደህንነት ቢሮ ስለተያዘባቸው ሚስጥር ሲሉ ነው ሲሉም ሁኔታውን ለሚዲያችን ያስረዱ የመረጃ ምንጮች ተናግረዋል። ይህ በእንዲህ እንዳለ ደግሞ ጳጳሳቱና የሃይማኖት አባቶቹ በምዕመናኑ ላይ ሲሳለቁ የውጭ ሀገር መንግስታት ለኦርቶዶክሶች ድምጽ እየሆኑ ነው። የኔዘርላንድ ፓርላማ በአርሲ የሚካሄደውን የክርስቲያኖች ግድያ ምርመራ ይደረግ ሲል ጥሪ አቅርበዋል። በኦነግ ሸኔ ላይም ማዕቀብ እንዲጣል ጥሪ አቅርበዋል። በኦሮሚያ ክልል ወለጋ በዚህ 6 ዓመት አማራዎች ሲገደሉ ነው የከረሙት። በሻሸመኔም እጅግ ዘግናኝ ጭፍጨፋ ተካሂዷል። የአማራዎች ንብረት እንዲወድም ተደርጓል። ያ የሻሸመኔና የወለጋ ጭፍጨፋዎች የእጅ አዙር መንግስታዊ እርምጃዎች መሆናቸውን ዓለም ያወቀው ፀሐይ የሞቀው ሀቅ ነው። ኦነግ ሸኔ የተባለው ኃይል በሽመልስ አብዲሳ የተደራጀ የኦህዴድ ዋግነር ነው። የኔዘርላንድ ፓርላማ በዚሁ ከቀጠለና ምርመራ ካደረገ ሁሉ ነገር ይፋ ይወጣል ማለት ነው። ኢትዮጵያውያንን የሚሉ ዲያስፖራዎች በተለይ የአማራ ዲያስፖራው በዚህ በኩል የተጠናከረ ስራ ሊሰራ ይገባል። በአውሮፓውያን፣ በአውስትራሊያ፣ በአሜሪካ ጎዳናዎች ላይ ተቃውሞ ማድረግም አለበት። ኢትዮጵያ በብዙ ነገር ቅርቃር ውስጥ ገብታለች። ከዚህ ቅርቃር የሚያወጣት ቆራጥ ልጅ አታለች። የማህበራዊ ሚዲያ ተጠቃሚዎችም ኢትዮጵያውያን ሀገራቸው እየፈረሰችና ንጹሃን እየተገደሉ እነሱ ግን ስለ ሰይፉ ፋንታውንና አዶናይ ስለተባሉ ግርግር ፈጣሪዎች አጀንዳ ፈጥረው ሲነታረኩ ይውላሉ። ማህበራዊ ሚዲያን ለንጹሃን ድምጽ ማድረግ ሲገባ ባለጌዎች አጀንዳ ሲያደርጉት ይውላሉ። ኢትዮጵያን ማረግሟት ይሆን እስኪባል ድረስ ኢትዮጵያውያን ስለ ንጹሃን ከመጮህ ይልቅ በየሶሻል ሚዲያው አዶናይና ሰይፉ እያሉም ሲነታረኩ ይውላሉ። ኢትዮጵያውያን ኢትዮጵያን በረሷት ጊዜ አሜሪካውያንና አውሮፓውያኖቹ ስለ ኢትዮጵያም መጨነቅ ጀምረዋል። የአርሲው ጭፍጨፋ ዶናልድ ትራምፕ ጋር ደርሷል። የአሜሪካው አውሮራ ከተማ የምክር ቤት አባሉ የአርሲውን ግድያ በተመለከተ ለፕሬዝዳንት ትራምፕ ደብዳቤ መጻፉን አስታውቋል። የአሜሪካ አውሮራ ከተማ የምክር ቤት አባል የሆኑት አቶ አምሳሉ ካሳው በወጡት መግለጫ በአርሲ ዞን ውስጥ የኦርቶዶክሳውያን ክርስቲያን ተከታዮች እየተገደሉና እየተፈናቀሉ መሆኑን መስማቴ እጅጉኑ አሳስቦኛል። ሰዎች በእምነታቸውና በብሔራቸው የተነሳ የጥቃት ኢላማ
መደረጋቸው ፍጹም ተቀባይነት የሌለው ነው። በዚህ ጉዳይ ለፕሬዝዳንት ዶናልድ ትራምፕ ደብዳቤ ጽፌያለሁ ሲሉም የአሜሪካ አውሮራ ከተማ የምክር ቤት አባሉ ተናግረዋል። ሲቀጥሉም ከጥላቻ በፊት ሰብአዊነት መቅደም እንዳለበት እንዲሁም መከባበር መቻልና የሰብአዊ መብት ጥበቃ በፍጹም መጣስ እንደሌለበትም አሳስበዋል። አቶ አምሳሎ በመግለጫቸው የአርሲው ጉዳይና በኢትዮጵያና በኤርትራ መካከል እየጨመረ የመጣው ውጥረት በተመለከተ የፕሬዝዳንት ትራምፕ የግል አማካሪ ከሆኑት ክርስቲን ሲርኖንን አግኝተዋቸው ማነጋገራቸውንም አስታውቀዋል። ከጦርነት በፊት ዲፕሎማሲ መቅደም አለበት ያሉት የምክር ቤት አባሉ አደጋ በሚገጥምበት ወቅት ዝምታ አማራጭ መሆን እንደሌለበትም ገልጸዋል። ተጨማሪ አሳዛኝ ድርጊቶችን ለመከላከል የሰላማዊ ሰዎች ሕይወት ለመጠበቅ ዓለም አቀፍ ማህበረሰቡ አሁኑኑ እርምጃ መውሰድ አለበትም ሲሉም አሳስበዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች እንዲሁም አበይት ሁነቶች አልፋሉ። 4 የቪአይፒ ባለስልጣናት ጠባቂዎች ፋኖን ተቀላቀሉ። የአፋባሃ ቴዎድሮስ እዝ የ102ኛ ኮር 11ኛ ክፍለ ጦርን በዛሬው ዕለት ከወገናችን ጋር አንዋጋም በማለት ከአድማ ብተና ተቋም በመውጣት ፋኖን ተቀላቀሉ። 1 መልካሙ አዱኛው፣ 2 አሸናፊ ጥጋቡ፣ 3 እንዳለው አበበ፣ 4 እሱ ባለው አቅና የተባሉ ሲሆን 4 ክላሽ፣ 6 ቦምብ፣ 3 የወገብ ትጥቅ፣ 6 ካዝና፣ 270 የክላሽ ተተኳሽ ሙሉ ትጥቃቸውን በመያዝ ወደ ፋኖ የተቀላቀሉ ሲሆን በፋኖ አመራሮችም ደማቅ አቀባበል ተደርጎላቸዋል። እነዚህ የአድማ ብተና አመራሮች ከፍተኛ የተባሉ የክልሉ ባለስልጣናትን በቪአይፒ ደረጃ ጥበቃ ሲሰጡ የከረሙ ሲሆን ከዚህ በኋላ ከህዝባችን ጋር መወገኑ ይሻለናል በማለት የፋኖን ትግል መቀላቀላቸውን አሳውቀዋል። በምስሉ ላይ የምትመለከቱት 4 የቪአይፒ ጥበቃ አባላት የፋኖ ኃይሎችን ተቀላቅለዋል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ ስንቆይ የ206ኛ ኮር 34ኛ ክፍለ ጦር ባደረገው ተጋድሎ ድል ተቀዳጅቷል። የአገዛዙ ሰራዊት ከሉማሜ ከተማ ተነስቶ ወደ የሰንበት ከተማ አርሶ አደሩን ምርት ለመዝረፍ ባደረገው እንቅስቃሴ የቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር መብረቁ ሻለቃ ከቀዝቅዝ እስከ ነብረማ በመዘርጋት ባደረገችው ትንቅንቅ ታላቅ ጀብዱ ፈጽማለች። ከረፋዱ 5 ሰዓት እስከ 8 ሰዓት በወሰዳው ውጊያ በሌላ አቅጣጫ ከወጀል የተነሳው የብልጽግና ኃይልን በመፋለም የብልጽግናን ትስስር የበጣጠሱት ሲሆን በርካታ የብልጽግና ኃይልን በመደምሰስ ከባድና ቀላል ቁስለኛ ማድረግ ተችሏል ሲሉም የፋኖ ኃይሎች አስታውቀዋል። በራሱ ተነሳሽነት ትንኮሳ ያደረገው የብልጽግና ኃይል የተደረገበትን ጥቃት መመከት ተስኖት ከየተኖራ ወታደራዊ ካምፕ በፔምፔና ዙ 23 የታገዘ ተጨማሪ ኃይል ቢያሰማራም በመብረቁ ሻለቃ ከፍተኛ ኪሳራን አስተናግዶ ወደ ሉማሜ ከተማ ተመልሷል ነው የተባለው። ሰዓትን በወሰደው እላስጨራሽ ፍልሚያ የብልጽግና ኃይልን የረፈረፉት የ206ኛ ኮር አካል የሆኑት 34ኛ ክፍለ ጦር መብረቁ ሻለቃ 200 ጥይት የያዘ የብሬን ሸንሸል፣ 1 የብሬን አስቃጥላ ከነጥይቱና ሌሎች ወታደራዊ ቁሳቁሶችን ከብልጽግና ጉሮሮ መማረካቸውንም አስታውቀዋል። ይህ በእንዲህ እንዳለ እዚሁ ጎጃም ላይ 109ኛ ኮር 99ኛ ክፍለ ጦር በማቻከል ወረዳ ግራ ቅዳምን ቀበሌ የመጀመሪያውን ግዳጅ በብቃትም ተወጥቷል። አፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የመልሶ ማደራጀትና በማሻሻል ተግባራት መካከል የኮሩ አደራጀትና የክፍለ ጦሩ መልሶ ማደራጀት ደንበጫ አማኑኤልና ደጋዳሞትን በማጣመር 109ኛ ኮር 99ኛ ክፍለ ጦር ምስረታ ማጠናቀቁ ይታወሳል። ይህ አዲስ መዋቅርን በማቻከል ወረዳ ግራ ቅዳምን ቀበሌ የመጀመሪያው ግዳጅን በብቃት ተወጥቷል። በትላንትናው ዕለት መነሻውን ከደንበጫ ማቻከልና ከደብረ ኤልያስ ያደረገ የአብይ የሽብር ቡድን ግራ ቅዳምንና አካባቢውን ሲዘርፍ እንዲሁም ከቢኤም እስከ መድፍ በከባድ መሳሪያ ማህበረሰቡን ሲያሰቃይ በነበረ የመከላከያ ሰራዊት ላይ በ99ኛ ክፍለ ጦር መናበብ በተደረገ ውጊያ በትላንትናው ዕለት ከባድ ምት ደርሶበታል። ከግራ ቅዳምንና ሬሳውን እየሰበሰበ ወደ መጣበትም ተመልሷል ነው የተባለው። እዚሁ ጎጃም ላይ 74ኛ ክፍለ ጦር የብልጽግና ኃይልንም ስትለበልበው ውላለች። ጀግናው የአፋባሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ሁሉም ሻለቆች በተለያዩ ግንባሮች ጠላትን ድባቅ መተውታል። የብልጽግና ኃይል ከምርጦ ለማርያም ከተማ በመነሳት በሌሊት የተንቀሳቀሰ ቢሆንም በወንበያ ሸዋትና ጃንገበያ አቅጣጫ ጨለማን በመጠቀም ለማጥቃት የመጣው የአገዛዙ ቡድን እንቅስቃሴ ቀድሞ መረጃ የደረሳቸው ነበልባሎች
ነበልባሎቹ የ74ኛ ክፍለ ጦር ሻለቃ 1 ከደቦ ሻለቃ 4 ከሰኞ ወሪያ በመነሳት ቀድሞውኑ ቦታ በመያዝ በደፈጣ ከመርጦ ለማርያም በቅርብ ርቀት ላይ በተደራጀ መረጃ የብልጽግና ኃይልን ድባቅ መተውታል። በተጨማሪም በብልጽግና በኩል 7 አድማ በተና ሞት ሲሆን ከ10 በላይ ከባድ ቁስለኛ በማድረግ የፋኖ ኃይሎች አቶ ካሱ በቱ የሚባል የሚሊሻ ጠርናፊን ዓለም እያያለውና ጌታሰው አያለን ጨምሮ በርካቶችን ቁስለኛ ማድረጋቸው ነው የተረጋገጠው። የብልጽግና ኃይል በደረሰበት ድንገተኛ ምት አለይ መናሴ የሚባል ንጹሃንን አኩስለው መፈርጠጣቸውም ተረጋግጧል። እዚሁ ጎጃም ላይ ሌላ ሰበር ዜናም ተሰምቷል። ባህር ዳር ዙሪያ ሰሜንና ምዕራብ ጎጃም በተወሰደ ሽምቅ ውጊያ 631 የአብይ አህመድ መከላከያ አድማ ብተና የሚሊሻ አባላት መደምሰሳቸው ተነገረ። ምዕራብ አማራ ቀጠና የፋኖ ኃይል በወሰደው እርምጃ 631 የአገዛዙ ጥምር ጦር አባላት እርምጃ ሲወሰደባቸው ከፊሉ ሙትና ከፊሉ ቁስለኛ እንዲሁም ቀሪው መበታተኑ ሲገለጽ በፋኖ ኃይል በኩል በምርኮ መንበሽበሹም ታውቋል። ውጊያው አሁንም ጥንቅቅ ብሎ ባለማለቁ ተጨማሪ መረጃ ማግኘት ሳንችል ቀርተናል። ከውጊያው መጠናቀቅ በኋላ ተጨማሪ መረጃ ይዘን የምንቀርብ ይሆናል። አሁን በቀጥታ ከወሎና ከኦሮሚያ ወደ ተገኙ ሰበር ዜናዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና የሚሰራውን ጀብዱ አጠናክሮ ቀጥሏል። የወሎ ፋኖ ትግሉን በፍጥነት የሚያራምዱ ታላላቅ ጀብዶችን እየሰራ መሆኑ እየተነገረ ነው። የፋኖ ኃይል በወሎ የአገዛዙን ጦር ከፍተኛ ወታደራዊ አመራሮች ከመደምሰስና ከማረክ ባለፈ በርካታ የአገዛዙን የጦር መሳሪያ በመማረክና በማውደምም ወደር ያልተገኘላቸው የወሎ ግስሎች ከአደረጃጀት ጀምሮ ለሌባና ለባንዴ የማይመች መዋቅር በመስራትም በየቀኑ እያስደነቁን ነው። ዛሬ ደግሞ የምሬ ወዳጁ ልጆች ቆንጆዎቹ የኦሮሚያ ክልል ልዩ ዞን በመግባት ፈለዌ ከተማን መቆጣጠራቸውን አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ከሚንቀሳቀስባቸው የወሎ ቀጠናዎች ባሻገርም ከኦሮሚያ ተደጋጋሚ ጥቃት የፈጸመ ሲሆን በአሁኑ ደግሞ ከጥቃት ባለፈ ከተማዋን መቆጣጠር መቻሉም የተነገረ ሲሆን የወሎ የፋኖ ኃይሎች ከሸዋው የአሳምኖ ጽጌ እዝ ጋር በመጣመር በሰነዘሩት ጥቃት የአገዛዙን ጦር ከኦሮሚያ ሚሊሻ ጋር በሚገባው ቋንቋ በማናገር ከ56 በላይ የአገዛዙ ጦርን በመደምሰስ ከተማዋን ጥሎ እንዲፈረጥጥ ያደረጉት ሲሆን ከተማዋ ውስጥ ከገቡም በኋላ ህብረተሰቡን በማረጋጋት በተለይም የኦሮሚያ ተወላጆችን በመሰብሰብ ስለ ፋኖ ትግል ጥልቅ ማብራሪያ በኦሮምኛ ጭምር በመስጠት የኦሮሞ ማህበረሰብ የፋኖን ትግል እንዲረዱ ተደርጓል ነው የተባለው። በዚህ ስብሰባ ላይ የተሳተፉ የኦሮሞ ተወላጆች በርካታ ጥያቄ ያነሱ ሲሆን ለሁሉም ጥያቄያቸውም መልስ ከፋኖ ያገኙ ሲሆን ስለ ፋኖ ተፈጥሮባቸው የነበሩ የሐሰት ውንጀላዎችም እውነተኛ ምላሽ አግኝተዋል ነው የተባለው። በዚህ ስብሰባ ላይም ይህ ትግል የእናንተ ብቻ አይደለም የኛም ጭምር ነው። ነገ አሸንፋችሁ ስልጣን ስትይዙ ከሁሉም ብሔረሰብ ሊዋቀር ይገባል። ነገር ግን ከመሬት ተነስተን መወከል አንፈልግም። እኛም የኦሮሞ ተወላጆች የትግሉ ባለቤት መሆናችንን ማሳየትና ትግሉም የኛ መሆኑን ማሳወቅ እንፈልጋለን በማለት አንዋር ኑርና ሽመልስ ብርሃኑ የተባሉ የኦሮሞ ተወላጆች በይፋ የግል ትጥቃቸውን ይዘው ፋኖን መቀላቀላቸውንም መድረኩ ላይ አሳውቀዋል።